ከምን ጎን የምትለው ዘፈን አለ ከጎን ወስሮ ወደ ጎን የሚባል ነገር አለ ድንቁልና ተምረሃል ቄስ ትምህርት ተምረሃል ይሄን ነገር እንዴት ነው በምን አመጣኸው በምን አገኘኸው ይሄን ነገር እቺ ነው መጠየቅ እሺ ድቁና በመማር ቢሆን ኖሮ እንግዲህ ብዙ ዲያቆኖች ቀድመው ሊዘፍኑት ነበር በሱ አይደለም ይሄ እንግዲህ አርት ነው ብዙ ጊዜ አዲስ ነገር ለማቅረብ ስትፈልግ ብዙ ነገሮች ታያለህና ከዛ ካለኝም ፍላጎት አዲስ ነገር የመፍጠርና ጥሩ ነገር ይዞ የመቅረብ ሐሳብ ስለነበረኝ በራሴ እንትን የሄድኩበትና የደረስኩበት እንጂ ድቁና አልተሰጠኝም ነው መጀመሪያ ለዚህ ነው አመሰግናለሁ የትኛው የህብረተሰብ ክፍል ነው ዘፈኔን የሚከታተለው ወይም የሚወደው ብለህ ታስባለህ እኔ ሁሉም ቢወደው ደስ ይለኛል ግን ከህፃናት ጥሩ አስተያየት ሰማለው ከመካከለኛውም እንደዚህም ደግሞ ከትልልቅ ሰዎች ስለዚህ በጣም ደስ ይለኛል በዚህ እህቶቻችን በጣም የበለጠ ይወዱታል የሚባል ነገር አለና ምን ያህል የተረጋገጠ ነው ወይስ እኔ እንደውም አዋጅ ባይፈቀድልኝም ግን ከዛሬ ጀምሮ ሴቶች በኔ ምክንያት ስማቸው መወቀስ የለበትም ብዬ ነው አስተያየት መስጠው ይሄ ስነ ስርዓት የሌለው ነገር ስለሆነ ብዙም አያስደስተኝም ስሰማውም እሺ ቴዎድሮስ ከካሴቱን ካወጣ በኋላ አንድ ጊዜ በጋዜጣዊ መግለጫ ስትሰጥ ለጋዜጠኞች ትዳር እንዳልመሰረትክና ፍቅረኛ እንደሌለ ተናግረህ ነበር ዝና እየጨመረ ሲመጣ ደግሞ የፍቅር ጥያቄዎች ይበረክታሉ ብዬ ስለምገምት ነው አሁንም ላጤነ አሁንም አላገኘህም ፍቅረኛ እውነቱን እንድትነግረኝ ፈልጋለሁ እሺ እኔ እውነቱን ነው የምነግርህ ይሄ ከባድ ጥያቄ ነው እና በዚህ በ4 ወር ውስጥ በ5 ወር ውስጥ ደግሞ ሚስት አገኘው ብልህ ትንሽ ቀዥቃዣ ለሆን ነው አይደል እንዴ ስለዚህ አሁን ይሄ መልስ ለመስጠት ይከብደኛል ግን ለጥያቄው አመሰግናለሁ ቴዲ ባይገርምሽ የሚለውን ዜማህን ለምን ተወደዋለህ ለማን ትመርጠዋለህ ለማን ተወደዋለህ ለማን ትመርጠዋለህ እሺ የምወደው በጣም ባይገርምሽ ገና ወድሻለሁ የሚለው ቃል ለኔ በጣም ገላጭ ቃል ነው ለራሴ ፍቅር ለመግለጽ በጣም ብዙ ግጥም የለውም ዘፈኑ ራሱ ባይገርምሽ ገና ወድሻለሁ ነው ደጋግሞ የሚለው በጣም ጉልበተኛ ቃላት ነው ለኔ ያ ቃልና በጣም ስለሚገልጽ የውስጤን ይገልጽልኛል ብዬ ነው በመርጥ ደግሞ የምመርጠው ማን ነው ዘፈኑ ጾታ ስለማይለይ እኔ ለአባቴ መርጠዋለሁ ዘፈኑን Motina mutashi, the back no lip.
ተረታና ልቤ ለፍቅር ተገዛ በሆዴ ቤት ፈራሽ ሔዋን እንደዋዛ ሔዋን እንደዋዛ ሔዋን እንደዋዛ ሔዋን እንደዋዛ ልቤን ተደላደለ ጎኔ ደላው መሰለኝ አንቺን ስለመውደዴ አገር ሰምቶ ቢለኝ ከወደድኩሽ ወዲያ ምንድነው ቢጠፋም ስሜ ልቤን ተደላደለ ጎኔ ደላው መሰለኝ አንቺን ስለመውደዴ አገር ሰምቶ ቢለኝ ከወደድኩሽ ወዲያ ምንድነው ቢጠፋም ስሜ ስሜ ቢዞር ማገር ቢጠፋስ ምናለ ካበጀሽ ፈጣሪ ከኔ ወስዶ ለኔ እንዴት እኖራለሁ ያለ ትራቆኔ ሔዋን እንደዋዛ ፍሬዋን በልተሽ በኔና በምድር ሞት እንዳመጣሽ ለባከነው ልቤ ለራቶ ልብሽ መጽናኛ ሆኖኛል ከሰው ጋር ፍቅርሽ ፍቅራችን ይወሰድ ይሆን አንቺ አላንቻ እኔም አንቺ ብዬ አንቺ በደል ብቻ ተረታና ልቤ ለፍቅር ተገዛ በሆዴ ቤት ሰራሽ ሔዋን እንደዋዛ ሔዋን እንደዋዛ እናመሰግናለን።